ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ጓደኞቼ እንዴት ናችሁ? ሰላም ናችሁ ወይ? በመላው ዓለም ላይ የምትገኙ የኔን ቪዲዮ የኔን ዩቲዩብ የምትከታተሉ በሙላ ሰላም ናችሁ ወይ? ሰላማችሁ በያላችሁበት ብዝት ይበልልኝ። እናንተ እንዴት ናችሁ? ደህና ናችሁ ወይ? በያላችሁበት ከክፉ ነገር ሁሉ እንዳይጠብቃችሁ ማለት ነው። ዛሬ እንዲሁ ዞር ዞር ስል የሆነ ቪዲዮ አየሁኝና በጣም ልብ የተሰበረ ማለት ነው። ማለት ከተጎዱት በላይ ተናጋሪዎች ልብ ይሰብራሉ ማለት ነው። ተናጋሪዎች አንዳንድ ባዮች አንዳንድ ክፉ ያልደረሰባቸው ሰዎች ማለት ነው። እኔ ቪዲዮዋቸው ተቆርጦ የሚሆናለሁ አለም ብቻ እኔ ስዟዟር አገኘሁት ማለት ነው። እና የተንቢ ዩቲዩብ ማለት ነው ቡታጅራ በዳውድ በተቃጠለው ግማሹ ውሸት ነው ትላለች፣ ጨርሶ አልተቃጠለበትም ትላለች። እንግዲህ ፍረዱ። ይሄ ሁሉ የምታዩት ምንጣፍ፣ አረቢያ መጅሊስ የምታዩት እቃ ምናምን ቀልጦ ነው ማለት ነው። ሀታ ፎቁ ራሱ ነው የነደደው። እነዚህ ልጆች ታልተጎዱ ማለት ነው። ታልተጎዱ መቼም የሰው ፊት ልመና የሰው ፊት እንደዛ እያለቀሱ የሰው ፊት እንትን አይላቸውም። ሰው ፊት አይቆሙም ነበር ማለት ነው። የሰው ልጅ ወላሂ ታልቸገረውና ችግሩን ያው የቸገረው ሰው ነው የሚያውቀው ማለት ነው። ታልቸገረው ሰው ፊት አይቆምም ማለት ነው። በጣም ነው የሚያሳዝነው ማለት ነው። ማለት ተተቃጠለ ይኸው ስንት ቀኑ ማለት ነው። ነገር ግን ዛሬ የሆነ ቪዲዮ አይቼ በጣም አናደደች ማለት ነው። ለካ በሰው ውድቀት ሰው ለካ ይደሰታል እስከምል ድረስ ማለት ነው። ማለት በሷ ላይ ቢደርስ እሷ ላይ አሁን አንድ አረቢያ መጅሊስ ብትቃጠልባት እንዴት ነው የምትሆነው? እንዴት ነው የምትሆነው? እንኳን ይሄ ሙሉ ለሙሉ ተቃጥሎ ማለት ነው። ብቻ ባልታሰበው ርዚቅ ላይ ተካችሁ ወንድሞች፣ የዛ የተቃጠለባችሁ ሁሉ ማለት ነው። ሀቃችሁን አላህ ያስመልስላችሁ። እንደዚህ እኮ ነው ነዶ። እንዴት ነው አንድ ሰው አልተቃጠለበትም ብሎ ሊያወራ የሚችለው? መቃጠል ተቃጥሎበታል አለች፣ ግን ጨርሶ አይደለም ማለት ምን ማለት ነው? ምን ማለት ነው? ወላሂ ላዚም በጣም ገርሞኝ ነው ማለት ነው። የሚታየው እንግዲህ መጅሊስ ነው። ፍራሹ መጅሊሱ እንደምታዩት ማለት ነው። እንደምታዩት ተቃጥሏል። አሁን እንግዲህ አረቢያ መጅሊስ ነው እንደሚታየው ማለት ነው። እነሱ የወሰዱት ነው እንግዲህ እንደምታየው። ነገር ግን ዛሬ ሌላ ወሬ ስታወራ በጣም ነው ያናደደች ማለት ነው። ማለት በራሷ ቢደርስስ የተቻለች መርዳት ነው። ካልቻለች ግን በሰው እንባ ላይ ማላገጥ ጥሩ አይደለም ማለት ነው። ጥሩ አይደለም። ይሄ እንደዚህ ተቃጥሎ እያዩ አይኗ እያየ እንዴት ነው አይታለች በአካል ሄዳ ማለት ነው። ያውን እንግዲህ ተሰጠረፈ የተባለው ነው እንግዲህ ተመልከቱ ማለት ነው። ይሄ ተሰጠረፈ የተባለው ነው። ይሄ የምታዩት ደግሞ አመድ የሆነው ነው ጨርሶ የምንጣፉ ራሱ ቀልጦ ማለት ነው። ይሄ እንደምታዩት ተመልከቱ ማለት ነው። ይሄ የተርወለወለው እንግዲህ ምንጣፍ ነው እንደምታዩት ቀልጦ ማለት ነው። እሳት ማለት እኮ ምንም የማይጨበጥ አውሎ ነፋስ ማለት ነው። ወላሂ ብቻ አላህ እንባችሁን ይጥረግላችሁ። ልፋታችሁን አልታሰበም እና የተቃጠለባችሁ ወላሂ አልታሰበም ርዚቅ ይወፍቃችሁ፣ የበለጠውን ይተካችሁ እላችኋለሁ ማለት ነው። አትፍረድ ይፈረድብሃልና ይባላል ማለት ነው። እና የተንቢ ማለት ነው። አትፍረጅ ማለት ነው። አትፍረጅ ነገ ጧት ያንቺ ምን እንደሚሆን ምን እንደሚደርስበት አታውቂም። አልተቃጠለበትም አልነደደበትም እያልሽ አታውሪ። አያገባሽም በቃ ማለት ነው። አያገባሽም። ልብሽ የሚያዝልበት አልሆነ ልብሽ ማለት ነው። ተይው በቃ እንዴ አይንሽ እያየ አልተቃጠለበትም ማለት ዝም ማለት ይሻላል ማለት ነው። ለምን አስፈለገ? እና አሁን አንቺ ቢደርስብሽ
ቢደርስብሽ ማለት ነው ቢደርስብሽ ከእነሱ የበለጠ ታለቅሻለሽ። ግን እየለፋሽ ነው አይድረስብሽ። ምክንያቱም ቁስሉን የሚያውቀው ነው ሰዎቹን እነሱን የሚረዳቸው ማለት ነው። ስለዚህ እንደዛ ከምትይ ዝም ብትይ ይሻላል ማለት ነው። ዝም ብትይ ይሻላል። ምክንያቱም የወደዳቸው ነው የሚያዛቸው። አንቺም የምትሰሪው የራስሽን ስራ፣ እነሱም የሚሰሩት የራሳቸው ክልል የራሳቸውን ስራ። ስንት ለፍተው መጥተው ነው ከአረብ ሀገር ልክ እንዳንቺ ማለት ነው ያፈሩት ገንዘብ ነው። ደግሞ በተለይ የሰው ገንዘብ የተቃጠለባቸው። ልታዝኒ ይገባል እንጂ ያልተቃጠለበትም ከየት መጥቶ ነው ከምን መጥቶ ነው እኛ የማናገኘው ነው። ምነው ፋብሪካው የኔ ብቻ ነው እኔ ብቻ ካላመጣሁት እነሱ አያገኙትም አልሽ። ስርዓት ይኖርሽ ማለት ነው። አታውሪ በቃ። አንቺም የራስሽን ንግድ ነግጂ፣ እነሱም ይነግዳሉ። አላህ በተሻለ ነገር ይተካቸዋል። ግን ክፉ ቃል አታውጪ። ለሚያልፍ ቃል የማያልፍ ቃላት አትናገሪ። ልባቸው የተሰበረው እንደዚህ እኮ ነው እያለቀሱ ልባቸው የተሰበረው አንሱ መልሳችሁ እናንተ ደግሞ እየመጣችሁ ያልተነካ ሰው ግልግል ያውቃል አትስበሯቸው ማለት ነው። ዝም በይ በቃ ዝም